በዛሬ ቪዲዮ ለልጅ የተሰኘው ቤተሰብ ተከታታይ ድራማ ላይ ባህሪ አይሲጉልና ፖይራዝ እንደሚፋቀሩ ካወቀ በኋላ ፖይራዝን ለመግደል የሚሞክርበትን ከሀገሪቱ እንዲወጣ 24 ሰዓት የሚሰጥበትን እና አይሲጉልና ባህሪ የሚጣሉበትን ሳደቲን ማርገዝ እንደማይችል ሶንጉል የምታውቅበትንና እንዲሁም ለዶክተሩ ብር የምትከፍልበትና ሌሎችም አስደንጋጭና ጎብኝቶችን ይቀርብ ያለው ወደ ጓጉ ትዕይንት አለፍኩኝ። ውድ የቻናላችን ተከታታዮች ፖይራዝና አይሲጉል እስካሁን ድረስ ፍቅራቸውን ለባህሪ ደብቀውት ይገኛሉ። ነገር ግን ይህንን እውነታና እንደሚፋቀሩ ለማሳወቅ የሲናን አያት አሁን ለባህሪ ከነገረው በኋላ ባህሪ በመጨረሻ ላይ ይዟቸዋል። አሁን የሚያደርገው የራሱን ውሳኔ ነበር። በመጨረሻ ባህሪ ፖይራዝን ወደ ቤት ውስጥ ይዘውት በመኪና እንዲሄዱና እንዲያሰቃዩት ይናገራል። በሙሉ ልቤ አምኜ ልጅ ያደርጋለሁ ፖይራዝ፣ ግን ዛሬ እኔን ከርተኛል። አሁን ልጅህን ይዘዋል ሲናን፣ እኔና አባት ዛሬ ትንሽ ስራ አለን በማለት ወደፊት ለፊት ባህሪ ሲጠቃው አይሲጉል ደግሞ እንብየው አሳልፌ ሲናንንም ሆነ ፖይራዝን አልሰጥም ትላለች። አዎ ምክንያቱም ሊገለው እንደሚችሉለት ታውቃለች። አሁን ባህሪ ስለ አይሲጉልና እንዲሁም ስለ ፖይራዝ ግንኙነት ስላወቀ ፖይራዝን በግዴታ ይዘው ትሄዳሉ። አይሲጉል ልትለምናቸውም ልታስቆማቸውም ብትሞክርም እንኳን ግን ባህሪ ፊቱን ወደኋላ ያዞርባታል። በመጨረሻ አይሲጉልና ሲናንን ጥሏቸው ፖይራዝን ደግሞ በመኪና ይዘውት ከባህሪ ጋር ይሄዳሉ። በሌላ በኩል ሶንጉል ስልክ ተደውሉላት ባሏ ሳደቲን መውለድ እንደማይችል ተነግሯታል። ሳደቲንም ሶንጉል ዶክተሩ ጋር ሄደን የሚፈልገውን ነገርና የኔን ሪዛልት ውጤቱን ይንገረን ነይኒድ ብሎም ሲጠይቃት እሷም ዶክተሩ ጋር እንደማይሄዱና ምንም አስፈላጊ ነገር እንደሌለ ዶክተሩ ምንም ነገር ሊነግራት እንደማይችል ትነግሯለች። ምክንያቱም ሳደቲን መውለድ የማይችል ከሆነ ሶንጉል እዚህ ቤት ውስጥ በባሪያነት እንደተቀጠረች ሴት ብቻ ነው የምትሆነው። ልጅ ማትወልድ ከሆነ ምንም አይነት ሀብት አታገኝም። ዶክተሩንም ደውላለት የማስፈልገኝ ትልቅ ነገር አለና ትረዳኛለህ እባክህን በማለት ዶክተሩን ትጠይቀዋለች። አሁን ተያይዘው ከሳደቲን ጋር ወደ ዶክተሩ ጋርም ይሄዳሉ። ይህ በእንዲህ እንዳለ ፖይራዝን ይዘውት ወደ ቤት ውስጥ ሲገቡ ሳደቲን ይመለከታል። ፖይራዝን አስቀድሞም አይፈልገውም፣ ሊያጠፋውም በጣም ብዙ ጊዜ ፈልገው ነበር። በመጨረሻም ሲማን ሲጠይቃት ከአይሲጉል ጋር ተይዞ ነው በማለት ትነግረዋለች። ሳደቲን ይህን ሲሰማ ወደ ዶክተሩ ጋር ከመሄዱ ይልቅ አሁን ዶክተሩ ጋር ሳይሆን የፖይራዝን ሁኔታ ለመመልከት ወደ አባቱ ጋር ይሄዳል። በመጨረሻም አሁን ፖይራዝና እንዲሁም ደግሞ ባህሪ ፊት ለፊት ይገናኛሉ። ፊት ለፊት ማውራት ይጀምራሉ። በጣም አምኜ እንደ ልጄ ቆጥሬ ነበር። ያለኝን ነገር በሙሉ ለአንተ እንዲሆን አድርጌም ነበር፣ ግን አንተ ከልጄ ጋር አገኘውክ። ቆይ ምንድን ነው የምትፈልገው በማለት ወደ ፊት ለፊት ቆሞ ተናገሩ። በሌላ በኩል ደግሞ አያትየው እቤት ውስጥ ቁጭ ብሎ ይገኛል። የሲናን አያት ግን በድንገት ከሚስቱ ጄነን ጋር እያወራ ባለበት ሰዓት ላይ አይሲጉል ወደዛ ቤት ውስጥ በመምጣት ፖይራዝን ምንድን ነው ያደረግከው በማለት መታ ፊት ለፊት ጠየቀችው። ለምንድን ነው የኔንና እንዲሁም የፖይራዝን ግንኙነት ለአባቴ ባህሪ አሳልፈ የነገርከው በማለትም ጠየቀችው። በዚህ ሰዓት ላይ የአንቺ አባት ማፊያ ነው፣ ስለዚህ ከማፊያ ጋር ግንኙነት ያለሽ አንቺው ነሽ፣ ከቤት ውስጥ ውጪ በማለት አይሲጉልን አስወጣት። ልጄን እየተጠቀምክባት ነው ያለው ወይንስ እየሸወርካት? ምን እያደረግካት ነው ፖይራዝ? እውነቱን ከመጀመሪያው ጀምረህ እንድትነግረኝ እፈልጋለሁ፣ በል ፈጠን አድርግ በማለት እውነታውን እንዲናገር ባህሪ ጠየቀው። በዚህ ሰዓት ላይ ሳደቲንም የእሱን እውነት ከምናዳምጥ አባዬ ለምን ግንባሩን ብለን በመሳሪያ እንመታውን በማለት መሳሪያውን አቀባበለ። ወዲያው ጭንቅላቱ ላይ መሳሪያውን ለመደቀንም ፈለጉ። በሌላ በኩል ደግሞ ሲናን ከአያቶቹ ጋር ቁጭ ብሎ ዜናን የእውነት ፖይራዝን ሊገድሉት ይችላሉ እኮ በመሳሪያ፣ እነዛ ሰዎች እብዶች ናቸው፣ ገብተዋል ምን እንዳደረግ ኧረ እንደዛ ያደርጉ እባክሽን ተይ፣ ልጁም ደግሞ እንዳይሰማል በማለት አያትየው ሲናንን ለማረጋጋት ሙከራ ሲያደርግ ግን ሲናን ጥሏቸው ይሄዳሉ። በመጨረሻም ልጅህን አፈቅራታለሁ እወዳታለሁ፣ አዎ አይሲጉልን በጣም እወዳታለሁ፣ እሷም እኔን ትወደኛለች፣ ይህ በቃ በመካከላችን ያለ ነገር ነው፣ እሷን ልተዋት አልችልም፣ ፈጽሞ ከሷ ውጭ ምን ሌላ ሰው ማሰብ አልችልም። ባህሪ አውቃለሁ አንተ ለእኔ ትልቅ ፍላጎትና ትልቅ አክብሮት አለ። አንተ የእሷ አባት እንደሆንክ ያወቅኩትም መሳሪያ ሊተኮስባት ያለ ቀን የዛን ቀን ሲተኮስባት አንተ ስታቅፋት ነበር። እሷም ደግሞ ያወቀችው ባለፈው አንድ ላይ ስንገናኝና ስንተዋወቅ ነበር፣ ግን ሁለታችንም አውቀን ግንኙነቱን ይዘነዋል። ከዚህ በኋላ ምን ማድረግ እንዳለብኝ አላውቅም ብሎም ሲናገር ወዲያው መሳሪያም ደቅኖ ምንድነው ታዲያ አሁን ፍላጎትህ? ከልጄ ትርቃለን ብሎ ሲነግረው ከፈለክ ግደለኝ፣ ከፈለክ የፈለግከውን አድርገኝ፣ ግን እኔ ከአይሲጉል አልርቅም፣ አፈቅራታለሁ እወዳታለሁ በማለት ፖይራዝ ተናገረ። ዙልፊከር መሳሪያውን አቀባብሎ ግንባሩ ላይ አነጣጠረ። ከዛ ካለበለዚያማ አሁን ሞት ነው የሚጠበቀው፣ ስለዚህ ልትሞት ነው በማለት ይነግሩታል። አቁሙ በማለት አይሲጉል በመካከላቸው ትመጣለች። ምንም ነገር እንድታደርጉት አልፈልግም አባይ፣ ምን ልትገሉት ነው በማለት ትናገራለች። ሶንጉል ወደ ዶክተሩ ጋር ትሄዳለች። ዶክተሩም ጋር ከሄደች በኋላ ሰላምታ አቅርባ የምትፈልገው ነገር ለመናገር ትደፍራለች። በሌላ በኩል ደግሞ አሁን ህይወቱ አደጋ ላይ ያለው ፖይራዝ አለ። አይሲጉል ግን ይህን ነገር ለማስቆም ትሞክራለች። አባይ ያደረክ ያለው ነገር ገብቶሃል? ተመልከት፣ እኔ እሱን ወደዋለሁ፣ ስለዚህ የምወደውን ሰው ልትነጥቀኝ ትፈልጋለህ በማለትም ሲናገር ወዲያው ወንድሟ ሳደቲንም ይህ ከኛ ጋር አብሮ የሚሰራ ሰው እንጂ የአንቺ ፍቅረኛ አይደለም፣ ስለዚህ እናጠፋዋለን ብሎም ሲናገር ይዘው
ና አብረን እንሂድ በማለት አይሲጉል ፖይራዝን ይዛው ልትሄድ ስትል አይሲጉል እኔ ሁሉም ነገር እቀበላለሁ በማለት ይናገራል። ወዲያውም ባህሪ አንቺ አይሲጉል ወደ ኋላ ራቂ፣ እሱን ይዘሽ መሄድ አትችይም በማለት ወዲያው ባህሪ አንድ ነገር ይናገራል። በ24 ሰዓት ውስጥ ከተማይቱን ለቀህ የማትወጣ ከሆነ ከልጅ የማትርቅ ከሆነ ልጅህን ይዘህ የማትሄድ ከሆነ በ24 ሰዓት ውስጥ እንገላለን። ሁለተኛ ከኛ ዳቦ አታገኝ፣ ከኛ ምንም አይነት ቤት ምንም ምግብ እንኳን ቢጠፋ እርጎ እንኳን አንሰጠ። ገብቶሃል አይደል የምልህ? ስለዚህ ልጅን የማሳደግ መብትን ብሎ ምንም ነገር የለም። ልጅም ብሎ ነገር የለም። ልጅህም ያለ አባት ይቀራል። ስለዚህ 24 ሰዓት ሰጥተናል፣ በል ጥፋ በማለት ወዲያው ባህሪ ይህንን ማስጠንቀቂያ ይሰጠዋል። በሌላ በኩል ሶንጉል ከዶክተሩ ጋር ድርድር ማድረግ ትጀምራለች። ተመልከት ዶክተሩ ልጅም አልወልድ ከሆነና እኔ እርጉዝም አልሆን ከሆነ አደጋ ይፈጠራል ማለት ነግሯለች። በሌላ በኩል ፖይራዝን ይዘው ሲሄዱ አይሲጉልን ደግሞ ሲያስቆሟት ወዲያው በመጨረሻ ፖይራዝ ቤቱን ጥሎላቸው ይለቃል። እናም ከባህሪ ቤት ውስጥ ይባረራል። አይሲጉል ማንም ሰው ሊሰማት አልቻለም። ሁሉም ይሸሿታል፣ ሁሉም ይርቋታል፣ ጥለዋት ይሄዳሉ። አዎ ሁሉም ጥለዋት ሄዱ። በሌላ በኩል ፖይራዝም ቢሆን በእግሩ መንገዱን እያመራ ይገኛል። ግን በድንገት አንዳንድ ሰዎችን ይመለከታል። እነዛ ሰዎች የሆነ ችግር ያለባቸው ሰዎች እንደሆኑ አውቋል። ታክሲም ይዞ ወዲያው ልጁን ለማግኘት በፍጥነት ይሄዳል። በሌላ በኩል ጃፈር አሁን ትልቁ ፕላኑ አለው። ትልቁ ፕላኑ ደግሞ ባህሪን ሙሉ በሙሉ ከቤተሰቡ ጋር አንድ ላይ ማጥፋት ነው። ዛሬ ይሳካልኛል ሲል ይናገራል። በሌላ በኩል ባህሪና እንዲሁም ሳደቴን ምን ማድረግ እንዳለባቸው ግራ ገብቷቸው ይገኛል። አይሲጉል ከፖይራዝ ጋር ስልክ ስታወራ ስልኳም ይቀማል። እናም በመጨረሻ መደዋወል እንደማትችል ይነገራታል። አይሲጉል ምግብ እንዲመገቡ ቤተሰቦቹ ሲጠሯት፣ በሌላ በኩል ፖይራዝ ደግሞ ወደ አያቱ ቤት ውስጥ ሄዶ አያቱን በጣም እየወቀሰና እየሰደበው በመጨረሻም ከሲናን ጋር ሲገናኙ አይሲጉል ደግሞ ተቀመጪ እናም እራት ቢ ተብላ ስትጠየቅ እዛ ከፊት ለፊቷ የነበረውን ጨርቅ እየጣለችባቸው ምግባቸውን እያንዳንዶቹን ስታበላሽባቸው፣ በሌላ በኩል አይሲጉል ላይ በጣም የተበሳጨውና በጣም የተናደው ባህሪ እሷን ለመቅጣት ሙከራ ያደርጋል። ፖይራዝ ከልጁ ሲናን ጋር ይገናኛል። በመጨረሻም አይሲጉል ፍላጎትሽ ምንድነው ብሎ የሚጠይቃት፣ እኔም ከከተማ ወጣለሁ፣ ከዚህ በኋላ ከፖይራዝ ጋር አንድ ላይ እምጥ የሚሄድ ይሆናል። አንተን ፈጽሞ አልፈልግም፣ አባቴ አይደለም፣ እኔ እናንተ የሁለት ዓለም ሰዎች ነን። አንተ ነፍሰ ገዳይ ነህ፣ እኔ ደግሞ አይደለም፣ ከፖይራዝ ጋር እጠፋለሁ በማለት ትነግረዋለች። እሱም ዝም ይላታል። ወዲያው ስልኳን በግዴታ ተቀብላ ከዛ ቤት ውስጥ ትወጣለች። በሌላ በኩል ዶክተሩ ለሶንጉል ከደወላት በኋላ 50 ሚሊዮን ሊሬ የምትሰጠው ከሆነ የምትፈልገውን ነገር በሙሉ እንደሚያደርግላት ይነግራታል። እሱም ደግሞ መውለድ የማይችለውን ሳዲቅን መውለድ ይችላል ብሎ እሷ እርጉዝ እንደሆነች ሊጽፍላት ነው። ወደ ተመልካቾች ይህ ማለት የውሸት እርግዝና ማለት ነው። የዛሬው አጓጊና ልብ አንጠልጣይ ትዕይንታችን እዚህ ጋር ይጠናቃል። ቀጣይ ደግሞ በአጓጊና በአስደንጋጭ ትዕይንቶች የመመለስ ይሆናል። እስከዚህ ለተከታተላችሁኝ ከልብ አድርጌ አመሰግናለሁ።